እሺ እንዴት ናችሁ? ክቡራትና ክቡራን አብራችሁ ስላላችሁ እናመሰግናለን። ላይክ በማድረግ ጀምሩልን ዝግጅታችንን፣ ሰብስክራይብም አድርጉ። ብዙ ጉዳዮች እናወራለን። ዛሬ የምናወራው ከፕሮፌሰር እስቄል ገቢሳ ጋር ነው። ብዙ ጉዳዮችን ነካካለን ብለናል። በተለይ ግን በዋነኝነት ዛሬ የምንነጋገረው ስለ ኃይል ሚዛን ነው ቢባል ነገሮቹን ሰብሰብ ያደርጋቸዋል ብዬ አስባለሁ። ለማንኛውም በየምዕራፉ የምናነሳቸውን ጉዳዮች ለመከታተል እንዲችሉ ሌሎችም አስቀድሜ እንዳልኩት ላይክ አድርጉ፣ ሰብስክራይብ አድርጉ ማለት እወዳለሁ። እንኳን ተገናኘን። እስቄል ደህና ነህ ወይ? ደህና ነኝ። እናንተ? አለሁ ደህና። ያው አንፎርቹኔትሊ በተገናኘን ቁጥር የኢትዮጵያን ጉዳይ ስናነሳ ስለ ጦርነት ወይ ስለ ጦርነት ስጋት፣ ስለ ህዝብ መፈናቀል፣ ስለ ረሃብ፣ ስለ ኢኮኖሚያዊ ድቀት ወዘተርፈ ነውና ሆኖም ያው ሚሊዮኖች ያሉበት ሪያሊቲ ስለሆነ በየጊዜው የሰብአዊ መብት ጥሰቱንም የኢኮኖሚ ውድቀቱንም ወታደራዊና ፖለቲካዊ ሁኔታውንም እያነሳን መነጋገር ግዴታችን ሆኗል። ዛሬ ከዚህ ቀደም ካንተ ጋር ስንወያይ ያነሳናቸውን ጉዳዮች ቀጣይ አድርገን የምናነሳቸው ነገሮች አሉ። በተለይ ቀጣናዊና ዓለም አቀፋዊ ጉዳዮች በሀገር ውስጥም ያሉትንም እንደዚሁና ዛሬ እንዳልኩት አስቀድሜ ስለ ኃይል ሚዛን በልዩ ልዩ መልክ እንነጋገራለን ብያለሁ። ኢትዮጵያ ውስጥ ቀጣናውም ላይ እና በዓለም ላይ ያለውን ማለት ነው። ስለዚህ አሁን እንደው ትንሽ ወደ ኋላ እንድንመለስ ወደ ኋላ መመለስ ይሁን ብቻ ዙሚንግ አውት ልበለውና ወጣ ብለን አሁን በኢትዮጵያ ያለውን የፖለቲካ አስተላለፍ በጥቅሉ አንተ የምትበይንበትንና የምትከፍልበትን መንገድ ባውቅ እወዳለሁ። ማለት በአንተ እይታ አንድ ሰው ኦብጀክቲቭሊ የኢትዮጵያን ፖለቲካዊ እና ወታደራዊ ፍልሚያ በለው አስተላለፍ በለው ቢታዘብ እንዴት ያለ ምድብ እንዴት ያሉ ጎራዎች የሚመለከት ይመስልሃል? እንዴት ነው የተሰላለፈው? አይ ቲንክ የኃይል ሚዛን ይጠቀልለዋል ብለሃል። እውነትም የኃይል ሚዛን ነው የሚጠቀልለው። ብዙ እየተለዋወጠ ነው ያለው በየደረጃው በኢትዮጵያ በውስጥ አሰላለፍ ተለውጧል። 2018 19 20 ከነበረበት ጊዜ አሁን በጣም ተለዋውጧል። ሰሞኑን እንኳን በኢትዮጵያ ውስጥ ብቻ ሳይሆን በአካባቢ ያለው በሰሞኑ ቀጠናው ባለ አለመረጋጋት ምክንያትም ብዙ የተለዋወጡ ነገሮች አሉ። ግን አንተ የጠየቀኝ የአሁኑ የኢትዮጵያ የውስጥ ሁኔታ የኃይል አስተላለፉ ኃይል ሚዛኑ እንዴት ነው? በሁለት ነገር ነው የጠየቀኝ ይመስለኛል፣ ፖለቲካዊ እና ወታደራዊ። ትክክል። የፖለቲካው ልክ 2019 አካባቢ ላይ 18-19 አካባቢ ካየነው ለውጥ መጣ በተባለበት ጊዜ የፖለቲካ አስተላለፉ አንደኛ የአህዳውያንና ፌዴራሊስቶች የሚባል የፖለቲካ ግሩፕ ወይም የፖለቲካ ቡድኖች ናቸው የነበሩት። ክርክሩ በኢትዮጵያ ሚዲያ ላይ በጽሁፍም በተለያዩ ሚዲያ ላይ የነበረው ሁለቱ ክርክር በሁለቱ አካባቢ ነው። አህዳዊ የሚባሉት እኛ አህዳዊ አይደለንም ሌላ አይነት ፌደራል ነው የምንፈልገው እንጂ ይባላል። ይሁን እንጂ በጥቅሉ እንውሰደውና በአህዳውያንና በፌደራላውያን መካከል ነው የነበረው። ያ ክርክር ምናልባት ምሁራዊ ሊሆን ይችላል። በዜናም ላይ ይሄ የፐብሊክ ዲስኮርስ ሰው ሁሉ የሚናገረው ላይ እንደዛ ነው የነበረው። ልዩነቱም እሱ ነው የነበረው። ወደ ጦርነት አልሄደም። የፖለቲካ ክርክር ነው የነበረው። ክርክሩ በሀሳብ ልዕልና ለማሸነፍ የተሰለፈ ነው የነበረው። በዛን ጊዜ በፖለቲካው ስልጣንን ከተረከበውና ለውጥን አመጣለሁ ብሎ ከነበረው ኃይል ደግሞ የመጣው ይሄ ሁለቱም አስተላለፎቹ በኢትዮጵያ ውስጥ ያሉት ሁለቱም አስተላለፎች የየራሳቸውን አመለካከት አላቸው፣ የየራሳቸውን ቲዮሪ አላቸው የሚል ሳይሆን ወይ ተደመር ወይ አትደመር የሚል ነው ያመጣው። ተደምረሃል ወይ የሚል ተደምረሃል ነው፣ ካልተደመርክ ጠላት ነህ ማለት ነው። ይሄ ነው እንግዲህ የጀመረው እንዳልኩ ይሄ ፐብሊክ ዲስኮርስ የምንለው የጀመረው ተደምረሃል ነው። ሁሉም ሰው ተደምረሃል ነው የሚባለው።
አንዳንዶቹ ድምር ምንድን ነው እስኪሉ ድረስ ነው። እና ይሄ እንግዲህ ገባ መካከል ላይ ተደምረሃል ማለት ወይ ትደመራለህ፣ ካለበዛ ትቀነሳለህ ነው አይደለም? ፖለቲካው የሚሆነው ካልተደመርክ ትቀነሳለህ ነው። ብልጽግና ሲቋቋም ኢህአዴግ ፈርሶ ብልጽግና ሲቋቋም የመደመር ነው፣ ካለበለዛ ትቀነሳለህ። ቲፒኤልኤፍ ተቀነሰ። ከተቀነሰ በኋላ ያው በጠላትነት ተፈረጀ። ከዛ በኋላ እስከ ጦርነት ሄደ ማለት ነው። አሁን ለውጡ የመጣው በፖለቲካ ደረጃ የመከራከር ነገር ብቻ ሳይሆን ትደምራለህ፣ የማትደመር ከሆነ ትቀነሳለህ፣ ትበተናለህ፣ ለንፋስ ትሰጣለህ፣ መልሰህ ማቋቋም አትችልም ማለት ነው። በኦሮሚያ በምዕራብ ኦሮሚያ በተለይ የጀመረው ጦርነት ትደመራለህ፣ የማትደመር ከሆነ ትቀንሳለህ ነው። ያ ነው የነበረው። እለወጣለሁ መደመር ቢንግ ለአብይ መገዛት ማለት ነው። አዎ የእንትኑማ ቀረ እኮ። ይሄ በፖለቲካን አመለካከት ነው የተለያየ ነው ነገር ሳይሆን አብይ የሚለው ለብልጽግና ትደመራለህ ወይም አትደመርም። ካልተደመርክ ያው ትቀነሳለህ። ስትቀነስ ደግሞ ቅድም እንዳልኩ በበጊ አካባቢ ነው የጀመረው ይሄ ጦርነት። ኢንተርኔት አጥፍቶ፣ ስልክ አጥፍቶ፣ ጋዜጠኞች እንዳያዩ አድርጎ፣ ሪፖርት እንዳይደረግ ተደርጎ፣ መብራቱ ጠፍቶ፣ ግንኙነቱ ጠፍቶ፣ አጨልሞ በአውሮፕላን መደብደብ ጀመረ። ያንን በትልቅ ደረጃ ወደ ትግራይ ወሰደው። ከትግራይ በኋላ ደግሞ ወደ አማራ ወሰደው። ማትደመር ከሆነ ትቀነሳለህ ነው። አሁን ይሄ ነው እንግዲህ የሆነው በፖለቲካ ደረጃ። አሁን ምንድን ነው ያለው የኃይል አስተላለፍ ካየኸው፣ አንደኛ ጦርነትን የሚፈልግና ጦርነት ደከመኝ ሰላም ያስፈልገኛል የሚል ጎራ ነው አሁን ያለው። ጦርነት ደክሞኛል ይብቃኝ የሚል አብዛኛው የኢትዮጵያ ሕዝብ እና አብዛኛው የፖለቲካ ስብስቦች በሙሉ ጦርነት ይብቃን ነው። አሁን እናንተም በተካፈላችሁት በይነመረብ ላይ ያለው ጦርነት ይብቃ ነው፣ ሰላም ይምጣ ነው። እና አሁን ያለው አንደኛው ክፍፍል በሁለቱ መካከል ነው። ጦርነት መቀጠል አለብኝ የሚላል ያ ተደመረ የሚልህ አሁንም በሙሉ ጦርነት በቃ በየቦታው እናደርጋለን፣ እንጨርሳችኋለን፣ እንጨፈጨፋችኋለን፣ እናጠፋችኋለን፣ አታሸንፉንም፣ ለሺህ ዓመት እንይዛለን፣ ጦርነቱን መቀጠል አለብኝ የሚል አንድ አስተላለፍ እሱ ነው። መረጋጋትን የሚፈልግ የፖለቲካ ወገን አለ። መረጋጋት ነው ለሀገሪቷ የሚያስፈልግ አለ። እሱ እንደ ጠላትነት ነው የሚቆጠረው። እሱ ልክ ጠላትነት ነው የሚቆጠረው። ከዚህ በፊት እንዳየነው በጦርነቱ ጊዜ ሰላም ይምጣ ብለው የተናገረ አንድ ዘፋኝ እንዲታሰር ቃሉን እንዲያጥፍ ነው የተደረገው። አሁን ያለው ህብረትን አንፈልግም፣ መከፋፈል አለብን፣ የኢትዮጵያን ብሔሮች በብሔር ደረጃ መከፋፈል አለብን ብሎ በየቀኑ አሁን ፖለቲካ ላይ የሚነገረውን ዲስኮርስ እያየው ነው። በየቀኑ ያንን የሚናገር ስልጣን ላይ ያለ ወገን አለ። እሱ ይቅር፣ መከፋፈል ይቅር፣ ሁላችንም ተጠቃሚዎች አይደለንም እና አንድ ላይ እንምጣ የሚል ደግሞ በተለይ በተቃዋሚው ጎራ በትጥቅም የሚታገሉትም በሌላም ቦታ ላይ ያለው አንድ ላይ እንምጣ፣ ልዩነቶቻችንን አስወግደን አንድ ላይ እንምጣ። ሶስተኛ በፖለቲካ ደረጃ ሀገራዊ አንድነት ይኑረን። ሀገራችን ልትጠፋ ነው፣ ሀገራችን ልትበታተን ነው። ስለዚህ ሀገራዊ አንድነት ይኑረን የሚል አለ። ሌላው ደግሞ ሀገራዊ አንድነት የሚባለው ምንም ስሜትም የማይሰጠው የኢትዮጵያን ዳር ድንበር መጠበቅ ኃላፊነቱ የማይመስለው ኢትዮጵያን ወይ ለአይኤምኤፍ ወይ ለዩኤኢ መሸጡ ምንም ችግር የሌለው የኢትዮጵያን እሴቶች እንደ አየር መንገድ ይሁኑ እንደ ቴሌኮሙኒኬሽን እነዚህን ሁሉ የኢትዮጵያን በጀት መሸጡ ምንም የማይቸግረው በእንዲህ አይነት ነው ተከፋፍለው ያለው በፖለቲካ ደረጃ። መቼም እዛ ሀገር አሁን እንግዲህ ፖለቲካ ነው ለማለት እኮ አይቻልም። ይሄ ክፍፍል እኮ ፖለቲካ ነው። እንደ ቅድሙ እንደ አዳዊ እና እንደ ፌዴራላዊ እንኳን ለማለት እኮ አትችልም።
ፖለቲካው ራሱ ብትንትኑ የወጣ አንዳንድ ጊዜ ለመነጋገርም የሚያስቸግር አይነት ፖለቲካ ነው የሚሆነው። ምክንያቱም አንድና አንድ ሁለት አይደለም። በአሁኑ በኢትዮጵያ ፖለቲካ ሁለትና ሁለት አራት አይደለም። በኢትዮጵያ አሁን ፖለቲካ ሁሉም የየራሱን አለው። የጠቅላይ ሚኒስትሩ ኢትዮጵያ በ10.5 ታድጋለች ካለ ሌላው ዓለም የፈለገውን ቢል ምንም ችግር የለም። ሰው ተራብኩ ቢል እንደ ጠገባችሁ ብሎ የአዲስ አበባ ከተማ ከንቲባ ብትናገር ለምንድን ነው የተመጣጠነ ትኩስ ምግብ የማትበሉት? ምንድን ነው የተራባችሁ ቢባል ምንም መከራከር አትከራከርም። ለመከራከር እንኳን የማያመች ነው ፖለቲካ። ክፍፍሉ ግን እንደዚህ ነው። ይሄ በፖለቲካ በወታደር ደረጃ አስቀድመው የነበረው እነዚህ ያልኩ በወታደር ጦርነት ያነሱ ጠመንጃ ያነሱ አሉ። እንደነ ኦኤልኤ አይነት ጠመንጃ ያነሱ አሉ በዛን ጊዜ። መንግስትም ደግሞ ያለ የሌለ የመንግስት ኃይልን ተጠቅሞ እነዚህን አጠፋለሁ፣ መቀነስ አለብኝ፣ ማጥፋት አለብኝ ብሎ ነው ሲንቀሳቀስ የነበረው እስከ ቅርብ ጊዜ ድረስ። አሁንም ያቆም አይደለም። ጦርነቱን ከበሮውን እየመታ ነው ያለው። አሁንም ሌላ ጦርነት ሄዳለው፣ ወደብን በጦርነት አመጣለው፣ ያልተገዙትን በጦርነት አንበረከካለው እያለ እየሄደበት ነው ያለው። ነገር ግን የዛሬ 5 ዓመት የነበረው አሰላለፍ፣ በጦር ሜዳ የነበረው አሰላለፍ ኢትዮጵያን የሚጠሉ የሚባል ኢትዮጵያን ለማፍረስ የሚፈልጉ ተብለው የተፈረጁ ያልተደመሩ እነሱ በጦር ሜዳ ላይ መሸነፍ አለባቸው፣ መጥፋት አለባቸው፣ ከአስተሳሰብ መጥፋት አለባቸው፣ ከህሊና መጥፋት አለባቸው፣ ከታሪክ መጥፋት አለባቸው፣ እንደ ጭራቅ መሳል አለባቸው ተብሎ ነው የተዘመተበት። እዛ ላይ ደግሞ ያልተሳተፈም አልነበረም። ባጭሩ በአሰላለፍ ደረጃ እነዚህ የራሳችን እድል በራሳችን ወስናለን የሚሉትና አንደመርም መንቦጫረቅ ነው ገብተን አንቦጫረቅም የሚሉት ያው ለኢትዮጵያ ጦር አውቄ ነው መከላከያ የማለው እዚህ ላይ ለኢትዮጵያ ጦር ሰለባ ሆኖ ያን ጊዜ የፌደራል መንግስቱ እና የክልል መንግስታት በተለይም የአማራ፣ አፋር አንድ ላይ ሆነው ከሰሜን ደግሞ ኤርትራም እስከተወሰነ ደረጃ ድረስ ሱዳን እስከተወሰነ ደረጃ ድረስ ሶማሌ ተሰባስበው ነው በትግራይ ላይ የተሰለፉት። አሁን ያ ተገልብጧል። አሁን ተገልብጦ ነው ያለው እንዳለ ተገልብጧል። ብቻውን ያለው የፌደራሉ መንግስት ያን ያሰባሰባቸው ነው። አሁን አማራ እና የአማራ ክልል ላይ ያሉ የፖለቲካ ኃይሎች እና የትግራይ ያሉት እየተነጋገሩ ነው የሚባለው። ስምም እየተሰጣቸው ነው። አንድ ላይ ነው ያሉት። ኤርትራም በኤርትራ በኩል ያለውም በትግራይ በኩል ያለውም እንደቀድሞ የጠላትነት ሳይሆን የጋራ ጠላትን በአንድነት የመፋለም አፋር ራሱ በፊት ሲዋጉ የነበሩት ወደ ኤርትራ ተሻግረው ከኢትዮጵያ መንግስት ጋር ለመዋጋት ነው። ሱዳን እንግዲህ ሌላ ደረጃ ላይ ነው የሚሄደው። በሱዳን በኩል ከኢትዮጵያ ጋር ተሰልፈው የነበረው አሁን የኢትዮጵያ ጠላትን የብልጽግና ኢትዮጵያ አይደለም የብልጽግና ጠላት ሆናል። ብቻውን የቆመው ፌደራል መንግስቱን የያዘው የብልጽግና መንግስት ነው። ሶማሌም እንኳን ቢሆን እንኳን ሶማሌ የሶማሌ ክልል እንኳን ሶማሊያ እና ሶማሌላንድ የሶማሌ ክልል ራሱ እንኳን ከመንግስት ጋር የለም። እንዲያውም የኦኤንኤልኤፍ ጦር ጀምራለሁ እያለ እየዛተ ነው። አሁን እንግዲህ ይሄ ተገላቢጦሽ ሆኗል። በጦር ሜዳ ላይ ያለው ብቻውን የቀረው የብልጽግናው መንግስት ነው ለማለት ነው። ኢንትረስቲንግ ነው። አሁን ባለው የፖለቲካ አሰላለፍ ውስጥ ርዕዮተ ዓለማዊ ጉዳዮች ትርጉም እየኖራቸው አይደለም። ከዚህ ቀደም ትልልቅ አጥር የነበሩት በየብሔሩ ልሂቃን የተበየኑ ጥቅሞች ወይ ግዛቶች ወይ ሪሶርሶች ወይ ውክልናዎች ሁሉ ወደ ሁለተኛ፣ ሶስተኛ፣ አራተኛ ደረጃ ወርደው እንመለከታለን እና ማለት አሁን ትግራይ ቨርሰስ ሬስት ወይም ኦሮሚያ በአንዳንድ አካባቢዎች በወቅቱ ይንቀሳቀስ የነበረው ኃይል ቨርሰስ ሬስት የነበረው ተለውጦ አሁን ቀደም ሲል የጠቀስከው አሰላለፍ
ተከስቷል እና ይሄ በትክክል ፍሬም ተደርጎ መቀመጥ ስላለበትም ነው ጥያቄውን ማነሳው። ብዙ ክርክር እየተደረገ ነው አሁን ገሌ ከገሌ ጋር ለምን ይሰራል፣ ገሌ ከገሌ ጋር መስራቱ ጥሩ ነው የሚሉ ውይይቶች በስፋት ስላሉ ማለት ነው። እና በዚሁ መጨረሻ ላይ ባነሳው ትንሽ ልቀጥልና ጽምዶ የሚባለውን ያው አንስተዋል በከፊል በአገዛዙ በኩል በየዕለቱ የሚጠቀስ ቃል ሆኗል ጽምዶ። በየሰዓቱ ደግሞ የሚሰነዘር ክስም ሆኗል። ሰሞኑን አብይ አህመድ በራሱ መግለጫ ላይ አንስቶታል። ይልማ መርዳሳ ዛሬ እንጨርሳቸዋለን ጽምዶ ምናምን ብለው እየተነሱ ያሉትን ብሏል። ብርሃኑ ጆላ ባለፈው የጽምዶን ጉዳይ ከ1960ዎቹ ጀምሮ ያለ ነው ብሏልና በጸረ አገዛዝ ትግሉም ጎራ ይሄ ቀደም ሲል ያልነው መገናኘት ጽምዶ በደንብ እየተነሳ ያለ ይመስላል። ሰው ያንተ መረዳት ምንድን ነው? ከዚህ ቀደም በደንብ ያላወራንበት ነገር ይመስለኛል። ይሄንን ጽምዶ በተመለከተ በቅርበት የምትከታተለው ነገር ነው? አሁን ያለበት ሁኔታ ስላለበት ደረጃ የምታውቀው ነገር አለ? ኦር ግምገማ ምንድን ነው? በአገዛዙን በተከታታይ በልዩ ሁኔታ አሁን እየተነሳበት ያለ የተለየ ምክንያት፣ እነዚህን ከጽምዶ ጋር የተሳሰሩ ነገሮች እናንሳና ወደ ሌሎቹ ጉዳዮች እንሄዳለን ብዬ ያው ጽምዶ ማለት